አናብስት 60 አናምር ታለቀሱ ተጨነቁ። ቅዳሜ ሌሊት ለወደ አጥቢያ ከምሽቱ 7 ሰዓት በሆነ ጊዜ ያለባት በር ድንገት መላዋ ብርሃን ሆነች። ከሰማይ ነጎድጓድ ድምጽ ተሰማ። ጌታችን ከኃይላት መላእክት ከብዙ ቅዱሳን ጋር ወደ አባታችን መጣ። አባታችን በአፉ የነበረው የመጨረሻ ቃል አቤቱ የኢትዮጵያን ሕዝብ በሙሉ ማርልኝ፣ ቸርነት ለዘላለም ከነርሱ ጋር ይሁን ይል ነበር። ጌታችንም የመረጥኩ ወዳጄ ስለ ስሜ ብዙ ደከምክ፣ በረሃብ በጥም በብርድ በመራቆት በላብ በድካም ብዙ ገድል ተጋደልክ። በዘመኑ ሁሉ ፈቃዴን ፈጽማልና የለመንከኝን ሁሉ አደርግልሃለሁ። በምድር ስምህን የሚያስበውን ሁሉ እኔ በቸርነቴ አስባለሁ፣ በረከቴንም አበዛለታለሁ ብሎ ብዙ ቃል ኪዳን ሰጠው። ስሙን ለሚጠራ መታሰቢያን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የእድሜው ዘመናትም 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትም በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ይቆየን።